ዛሬ እንግዲህ ስለ ፋርማኮሎጂ ነው የምናወራው ማለት ነው። ኢንትሮዳክሽን ፓርት ነው። ዘ ኔቸር ኦፍ ድራግስ ኤንድ ድራግ ዴቨሎፕመንት ኤንድ ሬጉሌሽን ይላል። ስለዚህ ስለ ፋርማኮሎጂ በደንብ ማወቅ የምትፈልጉ ከሆነ የተለያየ ሀሳብ ካላችሁ ኮሜንት መስጫው ላይ ወይም ሀሳብ መስጫው ላይ ሀሳባችሁ ማስቀመጥ ትችላላችሁ። ስለዚህ ይህ ቻናል ስለ ፋርማኮሎጂ፣ ስለ ፋርማኮቴራፒ፣ ስለተለያዩ ፋርማሲ ዙሪያ ያሉ ከመድኃኒት ጋር የተያያዙ ነገሮችን የምታውቁበት ስለሆነ ቻናሉን ሰብስክራይብ በማድረግ እንዲሁም ይህን ቪዲዮ ላይክ በማድረግ መጀመር ትችላላችሁ። ዛሬ በዋነኝነት እንደ ሃይላይት ወይም እንደ መነሻ ሀሳብ ባጭሩ ለመናገር ነው የመጣሁት እንጂ ሞር በዝርዝር ደግሞ የእናንተን ሀሳብ አይቼ ወይም በቀጣይ አስፈላጊ ከሆነ ልመጣ እችላለሁ ማለት ነው። ስለዚህ ዛሬ አዝ ኢንትሮዳክሽን እንደ መግቢያ ዘ ኔቸር ኦፍ ድራግ ምን ይመስላል ነው እና የድራግ ዴቨሎፕመንት እና ሬጉሌሽኑ ምን ይመስላል። እንግዲህ ድራግ በተፈጥሮ ምን ይመስላል እና ደግሞ የድራግ ዴቨሎፕመንት ምን ይመስላል ኤንድ ሬጉሌሽን ውስጥ ምን ይመስላል የሚለውን ነው የምናየው ማለት ነው። ስለዚህ ምንድነው ፋርማኮሎጂ ምንድን ነው የሚለውን መጀመሪያ ማወቅ ያስፈልጋል ማለት ነው። እዚህ ጋር እንደምታዩት በቀይ ምልክት ያደረኩበት ፋርማኮሎጂ የሚል አለ ማለት ነው። ስለዚህ ፋርማኮሎጂ ምንድን ነው በዋነኝነት? ስለዚህ ፋርማኮሎጂ ማለት ሁለት የተለያዩ ቃላቶች ናቸው። ፋርማ ምንለው አለ፣ ፋርማኮ ምንለው አለ፣ ሎጂ ምንለው አለ። ሎጂ ስተዲ ነው፣ ፋርማኮ ደግሞ ድራግ ሳብስታንስ ነው። ስለዚህ ባጭሩ ምን ማለት ነው? ዘ ስተዲ ኦፍ ሳብስታንስ ዛት ኢንተራክት ዊዝ ሊቪንግ ሲስተምስ ትሩ ኬሚካል ፕሮሰስ ነው የሚለን እንደምታዩት፣ ትሩ ኬሚካል ዋት ፕሮሰስ። ኦኬ። ስለዚህ ሳብስታንሶች ይኖራሉ። እነዛ ሳብስታንሶች ከሊቪንግ ሲስተም ጋር የሚያደርጉትን ኢንተራክት የሚያጠና ማለት ነው። እነዚህ ሳብስታንሶች ሊቪንግ ሲስተም ላይ ኢንተራክት የሚያደርጉበት በምን አማካኝነት ነው? በኬሚካል ፕሮሰስ አማካኝነት ነው። ስለዚህ ይህንን ሁኔታ የሚያጠና ማለት ነው ፋርማኮሎጂ ማለት። ስለዚህ ሳብስታንሶች አሉ። እነዛ ሳብስታንሶች ሊቪንግ ሲስተም ላይ ኢንተራክት ያደርጋሉ በኬሚካል ፕሮሰስ አማካኝነት። ስለዚህ ይህንን ሂደት የሚያጠና ማለት ነው ፋርማኮሎጂ ማለት ባጭሩ ማለት ነው። ስለዚህ ኢንተራክሽን ካለ መቼም የሆነ ነገር ይኖራል ማለት ነው። ዚስ ኢንተራክሽንስ ዩዥዋሊ ኦከር ባይ ባይንዲንግ ኦፍ ዘ ሳብስታንስ ቱ ሬጉላቶሪ ሞሌኪውልስ ኤንድ አክቲቬቲንግ ኦር ኢንሂቢቲንግ ኖርማል ቦዲ ፕሮሰስ አለ። እንግዲህ የሰውነታችን ኖርማል ስርዓት አለ። ስለዚህ ያንን የሰውነታችን ኖርማል ስርዓቱን በማወቅ በማቆም በመቀነስ ወይም በማገድ ወይንም የበለጠ አክቲቬት እንዲሆን በማድረግ ማለት ነው እነዚህ ሳብስታንሶች የሚሰሩት ማለት። ስለዚህ እነዚህ ሳብስታንሶች ኢንተራክት ያደርጋሉ ስንል ምንድን ነው የሚያመጡት? ኢንተራክሽኑ የሚከሰተው ምን በማድረግ ነው? ባይንዲንግ ሳብስታንስ ቱ ሬጉላቶሪ ሞሌኪልስ የምንላቸው አሉ። ሰውነታችን ውስጥ ሬጉላቶሪ የሆኑ ሞሌኪሎች አሉ በጣም ወይንም በሌላኛው ታርጌት ሞሌኪል የምንላቸው አሉ። እነዛ ጋር ወይም ሪሴፕተሩ ላይ ባይንድ ያደርጋሉ። ባይንድ ከተደረገ በኋላ መቼም የሆነ ውጤት እንጠብቃለን። ወይ አክቲቬት ነው የሚያደርጉ ወይ ኢንሂቢቲንግ ነው የሚያደርጉ። ያ ማለት ነው ባጭሩ። ስለዚህ ዚስ ሳብስታንስ ሜይ ቢ ኬሚካልስ are administered to achieve beneficial therapeutic effect on some process within the patient or for their toxic effects on regulatory processes in parasites infect the patient። ስለዚህ ባጭሩ እነዚህ የሚታዘዙ ሳብስታንሶች እንግዲህ ለሁለት ዓላማ ሊሆን ይችላል። አንደኛ ለቴራፒቲክ ኢፌክት ወይም የፈውስ ውጤት እንዲኖር ወይንም መርዛማ አይነት ውጤት ሊኖራቸው ይችላል ማለት ነው። ስለዚህ ሲታዘዙ ሁለት አይነት ኢፌክት ሊያመጡ ይችላሉ። ቶክሲክ ኢፌክት ወይም ቴራፒቲክ ኢፌክት ሊያመጡ እንደሚችሉ ባጭሩ መረዳት ያስችላል ማለት ነው። ሌላኛው ወረድ ብዬ ባጭሩ ግራፍ ባሳያችሁ ወይም በዲያግራም ባሳያችሁ የተሻለ ነው። ስለዚህ እዚህ ጋር የምናያቸው የተከፈለ በሁለት አይነት ጎራ አለ። ኢንቫይሮንመንታል ቶክሲኮሎጂ ወይም ሜዲካል ፋርማኮሎጂ ኤንድ ቶክሲኮሎጂ የሚል አለ ማለት ነው። ስለዚህ ሁለት አይነት አለ። ፋርማኮኬኔቲክስ አለ፣ ፋርማኮዳይናሚክስ አለ። በነገራችን ላይ ፋርማኮኬኔቲክስ ማለት ፋርማኮ ማለት ድራግ ብላችሁ መውሰድ ትችላላችሁ። ካይኔቲክስ ማለት ሙቭመንት ነው። ሌላኛው ፋርማኮዳይናሚክስ ደግሞ ድራግ ማለት ነው። አክሽን ኦፍ ዋት ድራግ ኦን ዘ ቦዲ ማለት ነው። ኦኬ መድኃኒቱ ሰውነታችን ለሚያደርገው አክሽን ማለት ነው። አክሽን ኦፍ ድራግ ኦን ዘ ቦዲ ፋርማኮዳይናሚክስ ይባላል። ወይም አክሽን ኦፍ ዘ ቦዲ ኦን ዘ ድራግ ማለት ፋርማኮኬኔቲክስ ነው። ሰውነታችን መድኃኒቱ ላይ የሚፈጥረው ያ ማለት አድሚ የምንለው አለ። አብሶርፕሽን ይኖራል። ኦኬ መጀመሪያ ድራጉ አብሶርብ ይሆናል። ከዛ ምን ይሆናል? ይሄ ሙቭመንቱ ፋርማኮኬኔቲክስ የምንለው ወይም ድራግ ሙቭመንት የምንለው ምንድነው ያለው? በዲ አክሽን ያለው ድራግ ማለት ነው።
ፋርማኮካይኔቲክስ ማለት ሰውነታችን አብዞርብ ይደረጋል፣ ሜታቦላይዝ ይደረጋል፣ እዛ ኢሊሚኔት ነው የሚሆነው ማለት ነው። እነዚህ ፕሮሰሶች አሉ ማለት ነው። ስለዚህ መጀመሪያ እዚህ ጋር ኬሚካል አለ፣ ፔሸንት አለ፣ ኢንቫይሮንመንት አለ። ይሄ ሳብስታንስ ፔሸንት ላይ ወይም ኢንቫይሮንመንት ላይ ብሎ ይከፈላል ማለት ነው። ኢንቫይሮንመንት ላይ ከሆነ ኢንቫይሮንመንታል ቶክሲኮሎጂ ነው። ፔሸንት ላይ ከሆነ ደግሞ ሜዲካል ፋርማኮሎጂ ኤንድ ቶክሲኮሎጂ የሚል አለ ማለት ነው። ስለዚህ ባጭሩ ፔሸንት ኢንተንድ ታርጌት ቲሹ ላይ ሲደርስ ያ መድኃኒት ያዘዝነው የፈለግነው ቦታ ላይ ሰውነታችን ውስጥ ላይ ያ መድኃኒት ሲደርስ ማለት ኢንተንድ ታርጌት ቲሹ የምንለው። በዚህ በኩል ደግሞ ኢንተንድ ታርጌትስ የሚለው አለ። አላስፈላጊ ቦታ ላይ አልፎ ሌላ ክፍል የሰውነታችን ክፍል ውስጥ ላይ መድኃኒት ከሄደ ወደ ቶክሲክ ኢፌክት ይሄድ ይችላል። በሁለት አይነት መንገድ ነው። ፔሸንቱ ላይ መድኃኒቱ ከገባ በኋላ አንደኛ ኢንተንድድ የሆነ ታርጌት ቲሹ ላይ ይሄዳል። ያ ከሄደ ደግሞ ቴራፒቲክ ኢፌክት ይመጣል። ተጨማሪም እዛው ቦታ ላይ ደግሞ ቶክሲክ ኢፌክትም ሊያመጣ ይችላል። ወይም በቀጥታ ሌላ ቦታ ላይ በሚሄዱ መድኃኒቱ ቶክሲክ ኢፌክት ሊያመጣ ይችላል ይላል። ይሄንን በዚህ መንገድ ማየት ይቻላል። ሌላኛው ኢንቫይሮንመንታል ላይ ስናየው አዘር ኦርጋኒዝምስ እና ፉድ ቼን ይኖራል። እዛ ሞር ኦርጋኒዝምስ ይኖራል። ዘ ኢንቫይሮንመንታል ቶክሲኮሎጂ በዚህ አይነት መንገድ ነው ማለት ኔክስት ዘ ሂስትሪ ኦፍ ፋርማኮሎጂ ይላል። ይሄንን በቀጣይ ልመጣበት እችላለሁ። እንዲሁም ሌሎች በእናንተ በኩል የሚነሱ ጥያቄዎች ካላችሁ ስለ ፋርማኮሎጂ ያልገባችሁ ካላችሁ በቀላሉ ዲስከስ እናደርግበት እንችላለን። በተረፈ ይመስላል። በቀጣይ እንገናኛለን። ቻው።